ሰላም ውድ የእንደራስ መረጃ ተከታታዮች፣ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን ከረመዳን ከሪም እስከ ኢድ ሙባረክ የተሰኘውን ልዩ ጥንክራችንን እንድትከታተሉ እንጋብዛለን። ኢድ ሙባረክ። ኢድ ሙባረክ። ኢድ ሙባረክ። በጠቅላላው 1.9 ቢሊዮን የሚገመት የእስልምና እምነት ተከታዮች እንዳሉ ይታመናል። ይሄም 23% የሚሆነውን የዓለም ሕዝብ ቁጥር ይሸፍናል። ኢንዶኔዥያ ከፍተኛ የእስልምና እምነት ተከታዮች ያሉባት ቀዳሚዋ ሀገር ስትሆን ሀገራችን ኢትዮጵያ በዓለም ላይ 14ኛ ደረጃን እንደምትይዝ ያገኘነው መረጃ ይጠቁማል። በእያንዳንዱ የእስልምና እምነት ተከታዮች ዘንድ የረመዳን ጾም በጉጉት ይጠበቃል። በወንድ በሴቱ በልጅ ባዛውንቱ ተናፍቆ የሚጠበቀው የረመዳን ወቅት እንኳን በሕይወት ላሉት ይቅርና በስጋ ከዚህ ዓለም ለተለዩትም የሚናፈቅ ወቅት እንደሆነ ይነገራል። በእስልምና ሃይማኖት አስተምህሮት ውስጥ ትልቅ ቦታ እንዳላቸው የሚታመኑት ኢማም ኢብኑል ጀውዚ ይሄንኑ እንዲህ ሲሉ ያረጋግጣሉ። በአላህ ይሁንብኝ ለመቃብር ነዋሪዎች አንድ ነገር ተመኙ ቢባል የረመዳንን አንድ ቀን ብቻ ይመኙ ነበር እንዲሉ። የእስልምና የቀን መቁጠሪያ ሂጅራ ሲባል ጨረቃ በምድር ዙሪያ በምታደርገው ዑደት ላይ ቀመሩ ይመሰረታል። የስነ ከዋክብት ጥናትን ተመርኩዞ የረመዳን ወር በየዓመቱ ለ29 ወይም 30 ቀናት ይቆያል። በሉናር የቀን መቁጠሪያ መሰረት ረመዳን በ9ኛው ወር ላይ ይገኛል። በየዓመቱ ከአንድ ዓመት ቀድሞ ከነበረው ወር 11 ቀናት ቀድሞ ይገባል። ጤነኛ የሆኑ እድሜያቸው ለአቅመ አደም ለአቅመ ሐዋ የደረሱ የእምነቱ ተከታዮች ሁሉ ከንጋት እስከ ፀሐይ መጥለቂያ ይጾማሉ። አላሁ አክበር አላሁ አክበር። ትልቅ ደረጃ ያላት ፍጡራንን የሚመለከት የዓመቱ ውሳኔዎች የሚተላለፉባት፣ ቁርአን የወረደባት፣ ሰላም የሰፈነባት፣ በዓመት ውስጥ ያሉ የፍጡራንን የእድሜና የሲሳይ ልኬት አላህ የሚጽፍባት፣ በምድር ላይ የሚኖሩት የመላእክት ብዛት ከጠጠር የሚበዙበት፣ እሷን እያሰበ ጸሎት የቆመ ሰው ያለፈ በደሉ ሁሉ የሚታበስባት ለኢለተል ቀድር በረመዳን የመጨረሻዎቹ 10 ጎደሎ ቀናት ውስጥ በአንዱ ትገኛለች። በዚያን ዕለት የማለዳ ፀሐይ ጨረር ሳይኖራት ትወጣለች። ምሽቷ ቀላልና ሰላም ያልተለያት ትሆናለች። ፀሐይ አትሞቅም፣ አትበርድም፣ ብርሃኗም ትለዝባለች። ዝናብም ልታስተናግድ ትችላለች። የረመዳን ወር ጨረቃ ስትታይ እንደሚጀምረው ሁሉ የኢድ ቀን የሚወሰነውም ጨረቃ ስትታይ ነው። ኢድ የእስልምና እምነት ተከታዮች ወሩን በሙሉ ከጾሙ በኋላ የሚያከብሩት በዓል ነው። ሁለት አይነት ኢድ ያለ ሲሆን ኢድ አልፈጥርና ኢድ አልአድሃ በመባል ይታወቃሉ። ኢድ አልፈጥር አነስተኛው ኢድ ሲባል የረመዳን ጾም ከተጠናቀቀ በኋላ አንዳንድ አካባቢ ለ3 ቀናት ይከበራል። በኢድ ወቅት አማኞች ምጽዋት እንዲያደርጉ ይገደዳሉ። በዚህም ድሆች በዓሉን ማክበር እንዲችሉ ያደርጋሉ። በሜልበርን ቻርልስ ስቲዋርት ዩኒቨርሲቲ የእስልምና ጥናትና ስልጣኔ ማዕከል ምክትል ኃላፊ የሆኑት ተባባሪ ፕሮፌሰር ዙሊሃን ከስኪን ኢድ አልፈጥር በጋራ መሆንንና ይቅርባይነትን ያለማምዳል፣ ልጆች ጥሩ ጊዜ እንዲያሳልፉ፣ አዳዲስ ባልንጀሮችን እንዲያፈሩ፣ ባህሉን እንዲማሩ መልካም ዕድል ይፈጥራል ሲሉ ያስረዳሉ። በረመዳን ወቅት 29ኛው ቀን ጀንበር ከጠለቀች በኋላ የጨረቃ ምልከታ ይደረጋል። በውጤቱም አዲስ ጨረቃ ከታየች በመነጋታው ኢድ ይሆናል። ካልሆነ የ30 ቀናትን ወር ለመጨረስ አንድ ተጨማሪ ቀን ይጾማል። የእስልምና መጀመሪያ ተደርጋ በምትወሰደውና በብዛት የሱኒ ሙስሊሞች መገኛ በሆነችው በሳዑዲ አረቢያ የረመዳን መጀመሪያና መጨረሻ ቀን ተደርጎ የሚወሰነው ሰዎች ጨረቃን በአይን ማየት ሲችሉ ነው። በሳዑዲ የሚሰጠውን ውሳኔ በበርካታ ሀገራት የሚገኙ ሙስሊሞችም ይከተሉታል። አብዛኛው የሺአ ሙስሊም በሚኖርባት ኢራን ደግሞ የረመዳን መጀመሪያና ማብቂያ የሚወሰነው ጨረቃ በአይን ከታየች በኋላ ቢሆንም ቁርጥ ያለው ቀን የሚወሰነው ግን በመንግስት ነው።
በኢራቅ ደግሞ የሁለቱ ድብልቅ ተግባራዊ ይሆናል። እንደ ሳውዲ ሁሉ ቱርክም የረመዳንን መጀመሪያና መጨረሻን ቀን የምትለየው የስነ ከዋክብት ስሌትን መሰረት በማድረግ ሲሆን በአውሮፓ የሚገኙ ሙስሊሞች ደግሞ አብዛኛውን ጊዜ በአካባቢያቸው ያሉ የሃይማኖት መሪዎችን ትዕዛዝ ይጠባበቃሉ። የእስልምና እምነት ተከታይ በሚበዙባቸው ሀገራት የኢድ አልፈጥር በዓል ለ3 ቀናት የሚከበር ሲሆን እንደየሀገሪቱ የበዓላቱ ቀናት ቁጥር ሊለያይ ይችላል። ህዝበ ሙስሊሙ የኢድ ቀን አከባበርን የሚጀምረው ጎህ ሲቀድ በሚደረገው የጋራ የሰላት ስነ ስርዓት ላይ በመሳተፍ ነው። ህዝበ ሙስሊሙ የጋራ ሰላት ወደሚደረግበት ስፍራ በጋራ ሲሄዱም አላሁ አክበር በማለት ተክቢራን እያሰሙ ለፈጣሪ ምስጋና እያቀረቡ ነው። ይሄ በዓል ጣፋጭ ኢድ በመባል በመካከለኛው ምስራቅ ይታወቃል። ጥፍጥናው ግን ለዓለም የንግዱ ማህበረሰቡ ጭምር ነው። ፋይናንሻል ኤክስፕረስ የተሰኘ ዲጂታል መጽሔት በዓሉ የሚፈጥረው የማህበራዊና ኢኮኖሚያዊ ተጽዕኖ የማይታመን መሆኑን ይገልጻል። ከአልባሳት እስከ መዋቢያ ምርት፣ ከጌጣጌጥ እስከ ኤሌክትሮኒክስ ግብይት ይፈጸምበታል። ንግድ ባንኮች በርካታ ገንዘብ ለደንበኞች ያቀርቡበታል። ከውጭ በሚላክ ገንዘብ ሬሚታንስ ያፍሱበታል። ሸማቾች ከነጋዴዎች ይገናኙበታል። ዘመር ለመጠየቅ፣ ግብይት ለመፈጸም፣ ሃይማኖታዊ ቦታዎችን ለመጎብኘት በሚንቀሳቀሱ ሰዎች ምክንያት በትራንስፖርት ዘርፉ ውስጥ ከፍተኛ ገንዘብ እንዲዘዋወር አዎንታዊ ተጽዕኖ ያሳድራል። በኢድ አልፈጥር ዕለት ሰዎች የበዓል መልካም ምኞት መግለጫዎቻቸውን በተለያየ መልኩ ይገልጻሉ። በብዛት በጥቅም ላይ ከሚውሉት የመልካም ምኞት መግለጫዎች ውስጥ ኢድ ሙባረክ ወይንም ኢድ ሰኢድ የሚሉት ይጠቀሳሉ። የእንደራስ መረጃ ዝግጅት ክፍልም ለመላው የእስልምና እምነት ተከታዮች ኢድ ሙባረክ እያለ የመልካም ምኞቱን ያስተላልፋል። አሰላሙ አለይክ ያ ረሱለላህ፣ አሰላሙ አለይክ የሁላው ጥላ፣ አሰላሙ አለይክ ያ ሽሙሲላ፣ አሰላሙ አለይክ የኔ ዘንፋላ፣ አሰላሙ አለይክ የኔ ዘንፋላ። አጅሬ ፍቅር አለቱ አይቻል አይለመድም፣ ሲያጽፈኝ ያድራል ሌሊቶ እያስነከረ ከምድር። ወይ ያልተቀመጥኩ አርፌ እግር ኖሮኝም አልሄድም፣ ነገር ዓለሙን ያስረሳል ሩቅ ያለን ሰው መውደድ። አላስተረፈም ሲጋረብ የናፍቆት ነዲዱ፣ ቢለየው አይደል ገላው እብስክስክ ያለሎ ግንዱ።